ልዕልት አንስት በአንድ ወቅት በአንድ ትልቅ ጫካ ውስጥ አንድ ታንዛጎ ተብሎ የሚጠራ መንግስት ነበር። ታዲያ በታንዛጋ ውስጥ የሚኖሩ ህዝቦች ደስተኛ አልነበሩም። ምክንያቱም ለመንግስቱ የሚከፍሉት ግብር በጣም ከፍተኛ ነው። ወታደሮቹ ጉልበተኛና አስቸጋሪ ናቸው። ማንም ሰው ቢሆንም የመናገር መብት አልነበረውም። ታዲያ የዚህ ሁሉ ምክንያት መንስኤ የሆነው መንግስቱን የሚመራው ጨካኙ ንጉስ ቦሪስ ስለሆነ ነው። ታዲያ ይህ ሁሉ በህዝቦች ላይ የሚደርሰው ግፍና መከራ ከዚህ በፊት በነበረው አስተዳደር አልነበረም። ከዚህ በፊት ታንዛጋ በጣም ደስተኛና ሰላማዊ ነበረች። ምክንያቱም ታንዛጋ ያስተዳድረው የነበረው ንጉስ ቦሪስ ሳይሆን ንጉስ ሮቢን ስለሆነ ነው። ንጉስ ሮቢን ህዝቦቹን በጣም የሚወድና የተሻለ ኑሮ እንዲኖሩ በርትቶ የሚሰራ ጎበዝና ሰላማዊ ሰው ሲሆን በግል ህይወቱ ደግሞ ሚስቱንና ብቸኛው ልጁን አንስቴዚያን የሚወድ መልካም ባልም አባትም ነው። የንጉሱ የጦር አዛዥ የነበረው ቦሪስ በንጉስ ሮቢን ላይ ለመነሳት እስካቀለበት ቀን ድረስ ህይወት በታንዛጋ ጥሩና አስደሳች የሚባል ነበር። ግን ምን ያደርጋል፣ ዋናው የጦር አዛዥ የነበረው ቦሪስ በአስተዳደሩ ውስጥ የነበሩትን ሚኒስቴሮች፣ አገልጋዮችና ባላባቶች በጥቅም በመደለል በንጉሱ ላይ እንዲያምፁ አደረገ። ትክክለኛው ሰዓትም ሲደርስ ንጉሱና ንግስቲቱን ተይዘው ወደ እስር ቤት እንዲወሰዱ ቦሪስ ትዕዛዝ አስተላለፈ። እናንተ ካዲዎች፣ እኔ ንጉሳችሁን አታልላችሁም፣ ይሄ በጭራሽ አይሆንም፣ ቆይ አንድ ቀን እጃችሁን ታገኛላችሁ። ሃሃሃሃ ከዚህ በኋላ የዚህ መንግስት አዲሱ አስተዳደር እኔ ሆኛለሁ፣ ሮቢን። ሃሃሃ እኔ ታላቁ ንጉስ ቦሪስ ነኝ፣ ጦረኛው ንጉስ ቦሪስ። ሃሃሃ አንስቴዚያ ሮጭ! ጠባቂ አሁኑም ልዕልቷን ያዟት። ጠባቂዎች የቦሪስን ትዕዛዝ ተቀብለው የ5 ዓመቷን ልዕልት ለመያዝ በሩጫ ተከተሏት። ግን በሚገርም ሁኔታ ልዕልቷ ጠፋች፣ ልትገኝ አልቻለችም። ወታደሮችን በፍለጋ ቀናት ቢያሳልፉ ምንም ሊያገኛት ስላልቻሉ ይህንን ደግሞ ለንጉሱ ቀጥታ መናገር ስለፈሩ እርስ በርስ ተወያይተው ለንጉሱ እንዲህ አሉት። ግርማዊ፣ ልዕልቷን በሕይወት ለመያዝ ሞከር፣ ነገር ግን ከእኛ ለማምለጥ ስትሞክር የሞላ ወንዝ ውሃ ወሰዳት። በጣም ጥሩ ነው፣ በጣም ጥሩ ነው። አሁን ሮቢን ምንም የቀረው ነገር የለውም። አሁን ያለማንም ተቀናቃኝ መንግስቱ የኔ ሆኗል። ሃሃሃሃ ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት ደግሞ ዓመታትን ወለዱ። አሁን ብዙ ዓመታት አልፈዋል። አንስቴዚያም ትልቅ ልጅ ሆናለች። በአንቺ ላይ በጣም ነው የኮራሁት። አሁን ስልጠናውን በሚገባ ጨርሰሻል አንስቴዚያ። አመሰግናለሁ ማስተር። እሻና በጣም ጥሩ። በቃ አሁን ወደ ታንዛጋ ለመሄድ ራስሽን አዘጋጅ። እሺ ልጅ፣ በፖርሳው ምንድን ነው የያዝከው? ለታናሽ እህቴ የሚሆኑ 2 ፖሞች ናቸው። እሷ ፖሞች አያስፈልጓትም፣ እነሱን ለእኔ ስጠኝ። በጭራሽ አይሆንም፣ እህቴ በጣም ታርባለች። ዝም ብለህ አምጣ አንተ። እንዴት ብትንቀኝ ነው የምትሮጠው? ና ይዛሃለሁ አንተ ልጅ ና። ስም አንተ፣ በዚህ ዕድሜ የህፃን ልጅ ፖም ለመብላት ህፃናትን ስታስፈራራ በጣም ነው የምትገርመው። ማንስ ደግሞ አንቺ? ዞር በይ ከመንገዴ። ስማ፣ አሁን ሂድና ለንጉስህ ከዚህ በኋላ ንጹሐን ህዝቦች አስቸግሮ መግዛት እንደማይቀጥልና የአስተዳደር ጊዜውም እንዳበቃ ለንጉስህ ሄደ ንገረው። ሂድ ከዚህ ጥፋ። ወታደሩን በመፍራት ከወደቀበት ተነስተው በሩጫ አካባቢው ተሰወረ። አንስቴዚያም ህፃኗን ልጅ ዞራ ተመልክታ ለመሄድ ስትሞክር፣ ቆይ አንዴ እባክሽ፣ ለመሆኑ ስምሽ ማን ነው? ኤዥያ ልትይኝ ትችያለሽ።
ዋው! አንቺ ጀግና ነሽ ኤዥያ! አንቺ ሱፐር ሂሮ ኤዥያ ነሽ! ሱፐር ሂሮ ኤዥያ! በቃ አሁን ወደ ቤትሽ ሂጂ ልጅ ብላ አነስቴዥያ ከቦታው ተሰወረች። በሚቀጥሉትም ቀናት የአነስቴዥያ ዜና እንደ ሰደድ እሳት ይዛመት ጀመር። ሰዎችም ለአነስቴዥያ ከፈጣሪ የተላከች አዳኝ መስላ ታየቻቸው። ቆይ ግን እሷ ማን ናት? አላውቅም፣ ፊቷም አይታይም፣ ግን እሷ ለእኛ ተቆርቋሪና አዳኝ ናት። አነስቴዥያ ከወታደሩ የታደገቻት ልጅም ለሌሎች ልጆች አራያ በመሆን ታሰለጥን ጀመር። ተመልከቱ፣ እኔ ሱፐር ኤዥያ ነኝ። አው አሁን ሂድና ለንጉሥ የስልጣን ዘመን እንዳበቃ ንገረው። ብዙም ሳይቆይ አነስቴዥያ ዜናው ቤተ መንግስቱ ሳይቀር በመግባት ለንጉሱ ወሬው ደረሰው። ማነው ደግሞ ሱፐር ኤዥያ ተብዬ? ደግሞስ እንዴት ቢደፍረኝ ነው ወታደሮቼ ላይ ጥቃት የሚያደርሰው? የጌታዬ ሱፐር ኤዥያ ወንድ ሳይሆን ሴት ናት። ሴት? ጭራሽ ሴት ልጅ ናት በመንግስቴ ላይ ጥፋት ያደረሰችው? ሹማምንቱና ንጉሥ ቦሪስ ማውራታቸውን ቀጥለዋል። ነገር ግን የህዝብ ደህንነት ሚኒስቴር የሆነው አቶ ውርቶ የአይናቸውን ቅንድብ ወደ ላይና ወደታች በማንቀሳቀስ ነገሮችን ሊያጠኑ ሞከሩ። ከዛም ወደ ቦሪስ በመጠጋት ስላቋረጥኳችሁ በጣም ይቅርታ ጌታዬ፣ አንድ ሀሳብ አለኝ። ተናገር። ምንድን ነው እሱ? ምን መሰላችሁ? እሷ የምትመጣበት ሰዓት ቢታወቅ እቅዳችን አውጥተን ለመያዝ ይመቸናል ብዬ አስባለሁ። ምን ትላላችሁ? አዎ፣ እኔም በሱ ሀሳብ እስማማለሁ። ለመሆኑ መቼ ነው የምትመጣው? ጌታዬ፣ እሷ ብዙ ጊዜ ወታደሮችን የምታጠቀው ፀሐይ ከመጥለቋ በፊት ነው። ለምሳሌ ትናንትና ከእኛ ወታደሮች አንዱ የሆነው ቀኑን ሙሉ ግብር ሲሰበስብ ሲውል ምንም አይነት ችግር አላጋጠመውም ነበር። ነገር ግን አመሻሽ ላይ የሰበሰበውን ግብር ይዞ ወደ ቤተ መንግስቱ እየመጣ ያለ በእሷ ጥቃት ደረሰበት። እሱ ብቻም ሳይሆን ላለፉት ሳምንታት የእኛ ወታደሮችና የእርሱ የአስተዳደር አካል የሆኑ ማንኛውም ሰው ጥቃት ሲደርስበት ቆይቷል። አቶ ውርቱ የተባለውን ከሰማ በኋላ አመሻሽ ላይ ወደ ከተማው አደባባይ ሄደ። ከዛም ድንገት ከጀርባው የሆነ ነገር በፍጥነት እንዳለፈ ሲሰማው ፈገግ አለ። ሀያ ብላ አነስቴዥያ አቶ ውርቶን ለማጥቃት ስትሞክር ውርቶ ወዲያውን እጇን ያዘና ፈገግ አለ። አነስቴዥያም ግራ ገባት። ልዕልት አነስቴዥያ ብሎ ሰላምታ አቀረበላት። ማን አንተ? ደግሞ ስሜ እንዴት አወቅከው? አንቺ ስትወለጅ ከልጅነትሽ ጀምሮ በነበሩት ከዓይኖችሽ አጠገብ ባሉት ነጠብጣቦች ነው። ከዛም አነስቴዥያ ከነፋስ በሚበልጠው ፍጥነት አንዴ አቶ ውርቶም መሬት ላይ ዘረረችው። አቶ ውርቶም መሬት ላይ እንደወደቀ ወንድሜ በደንብ አስተምሮሻል ማለት ነው አላት። ይህን አነስቴዥያ ደነገጠች። ምን መሰለሽ ልዕልት አነስቴዥያ፣ ያኔ አንቺ ከዚህ ቦታ ስታመልጭ በተመሳሳይ ቀንም የኔ ወንድም የሆነው ሚቺኮ ታንዛጋ ለቆ ወጣ። ይህ የሆነበትን ምክንያት እኔና ወንድሜ ለንጉሱ አባትሽ እስከ ሕይወታችን ፍጻሜ ድረስ እሱና ቤተሰቡን ለመጠበቅ ቃል ገብተን ነበር። ነገር ግን ቦሪስ በአባትሽ ላይ በፍጥነት ሴራ በማሴር የአባትሽን አስተዳዳሮች ንጉሱን እንዲከዱት አድርጎ ቤተሰቦችሽን እስር ቤት አሰራቸው። እኔም በሰዓቱ ሁለት አማራጮች ቀረቡልኝ። አንደኛው ለአባትሽ ከቆምኩ እንደሚገደል ሲሆን፣ ሌላኛው ደግሞ ለቦሪስ ቆሜ ባለሁበት ስራዬ እንዲቀጥል ነበር። እኔም በሰዓቱ ምንም አይነት ምርጫ ስላልነበረኝ ቢያንስ በሕይወት ኖሬ አንድ ቀን ንጉሱን ለማስፈታት እንደሚችል በማሰብ በሕይወት መኖር መርጬ የቦሪስን ሀሳብ ተቀበልኩ። ግን ወንድሜ የኔን እቅድ አላወቀም። ለዛ ነበር ከአንቺ ጋር ወንድሜ ወደ ምን እንኳን እንደሄደ ሳይነግረኝ የጠፋው። እኔም ከዛ ጊዜ ጀምሮ እናትና አባትሽ ከእስር ቤት ለማስወጣት አጋጣሚዎችን ስፈልግ ነበር፣ ግን እንዳለመታደል ሆኖ ላገኝ አልቻልኩም። እኔ እናትና አባቴ ከእስር ቤት እንዲወጡ ፈልጋለሁ። አንተም እንደምትለው ለእነሱ ታማኝ ከሆንክ ያንን የምታረጋግጥበት ጊዜው አሁን ነው። ከተስማማህ እንዴት ወላጆቼ ሳይጎዱና በቤተ መንግስት ውስጥ ሁከት ሳይፈጠር እንደማስወጣቸው ንገረኝ። መልካም፣ እንደዛ ከሆነ እኔ ትክክለኛውን መንገድ እነግርሻለሁ።
አቶ ውሩቶ ለአንስቴዣ ቦሪስ ከአንድ ቀን ውጭ ዓመቱን በሙሉ በጥብቅ ጥበቃ ውስጥ እንደሚገኝ ነገራት። ታዲያ የማይጠበቅበት ቀን መቼ ነው? ቦሪስ ራሱ ጀግና እንደሆኑ ሰዎች እንዲያውቁለት ስለሚፈልግ በየዓመቱ አንድ ቀን መድረክ ያዘጋጃል። ያ ብቻም ሳይሆን በተዘጋጀው መድረክ ላይ በመጀመሪያ ብቻውን ጀግና እንደሆነ የሚያሳዩ ትርኢቶችን መድረክ ላይ ያቀርባል። እሱ ከጨረሰ በኋላ ግን መድረኩን ሌሎች እንዲያቀርቡ ይተውላቸዋል። አንቺም የምር እሱን ብቻውን ማግኘት የምትፈልጊ ከሆነ የዛን ቀን ፕሮግራሙ ከመጀመሩ በፊት ባሉት ትንሽ ደቂቃ መሆን ይኖርበታል ብሎ ቀኑና ሰዓቱን ይነግራታል። አንስቴዥያም ያላትን ከሰማች በኋላ ፈገግ ትላለች። እናም ከጥቂት ቀናቶች በኋላ ያቺ ቀን መጣች። ሰዎችም ሳይወዱ በግዳቸው ትርኢቱን ለመመልከት በአዳራሹ ተሰበሰቡ። ሚኒስተሮቹም እና ባላባቶች ከፊት በሚገኘው የመጀመሪያ ወንበር ተቀመጡ። ሁሉም ሰው ቦታውን ከያዘ በኋላ ፕሮግራሙን ለማስጀመር ከበሮ ተመቶ በጋረጃዎቹ ወደ ጎን ሲከፈቱ ቦሪስ ታስሮ መሬት ላይ ወድቆ አንስቴዥያ ደግሞ በዙፋኑ ላይ ተቀምጣለች። ቆይ ይሄ የቲያትሩ አንዱ አካል ነው እንዴ? ሲል አንዱ ሚኒስቴር ጠየቀ። ሰዎች ተመልከቱ፣ ያቺ ሱፐር ኤዥያ ናት! ሱፐር ኤዥያ! እናም ብዙ ሳይቆይ አዳራሹ በጩኸት ተሞላ። ከዛም አቶ ውሩቶ ወደ መድረኩ በመጠጋት እንደምን ቆያችሁ ውድ የታንዛጋ ነዋሪዎች በሙሉ፣ ዛሬ እዚህ የተገኘሁት የቦሪስ ስልጣን ዘመን ማብቃቱን ልነግራችሁ ነው። ግን ከዛ በፊት አንድ ሰው ላስተዋውቃችሁ። ይህቺ እዚህ ጋር ተቀምጣ የምትመለከቷት የዚህ መንግስት ትክክለኛው አልጋ ወራሽ የንጉሥ ሮቢን ብቸኛ ሴት ልጅ የሆነችው ልዕልት አንስቴዥያን ተዋወቋት። በአዳራሹ ውስጥ የተሰበሰቡት ሰዎች ከቦሪስ ባለስልጣናት ውጭ ያሉት ደስተኛ በመሆን መጮህ ጀመሩ። እሷ ናት ልዕልታችን! እሷ ናት ትክክለኛ ልዕልታችን! ሱፐር ኤዥያ! ጸጥታ! ቆይ እነዚህ የሚሉትን አርፈን ተቀምጠን የምንሰማ ይመስላችኋል? ጠባቂ ንጉሳችን አሁን ፍቱት! እነዚህም ሁለቱን ደግሞ እናትና አባቷ ወደሚገኙበት እስር ቤት ወስዳችሁ ሰሯቸው አለ ከሚኒስትሮቹ አንዱ። በዚህ ጊዜ ልዕልት አንስቴዥያ እስኪና እናሞክረው እባክህ፣ ሁሉም የአዳራሾች በሮች በውጭ ተቆልፈዋል። ማንም እኔን የማይቀበል ባለስልጣን ከዚህ በሰላም መውጣት አይችልም። ግን እኮ እናትና አባትሽ ታስረዋል። አያይ አትሳሳት። በአሁኑ ሰዓት እነሱ እስር ቤት ውስጥ አይደሉም ያሉት፣ ተፈትተዋል። ምን? ወይኔ ጉዳችን! ቆይ ይሄ እንዴት ሊሆን ቻለ? ለማንኛውም አሁን መሳሪያችሁን ጣሉ። በዚያው ደቂቃ ውስጥም ወታደሮችና ሚኒስቴሮች እንደተባሉት መሳሪያቸውን ጣሉ። አንስቴዥያም ፉጨት በማፏጨት ያንን መሳሪያ በትንንሾቹ ወታደር ህጻናቶች እንዲነሱ ማድረግ ቻለች። ቆይ አንቺ እኔ እንደዚህ አድርገሽ ልታስወጭኝ አትችይም። አስታውስ እንዴ አንተ እናትና አባቴን እንዴት ከቤተ መንግስታቸው እንዳስወጣቸው ታውቂያለሽ? ሰዎች ዛኔ አንቺን ሲያባረሩሽ እኔ ራሴ ነበር መሄድ የነበረብኝ። ለምን እንደሆነ ታውቂያለሽ? ሴት ልጅ እኔን ፈጽሞ ትጎዳኛለች ብዬ ለማሰቤ ትልቁ ስህተቴ ነበር። አዎ ትክክል ነህ። የአንተ ትልቁ ስህተትህ ሴት ልጅን ዝቅ አድርገህ መመልከትህ ነበር። አሁን ገብተዋል ብዬ አስባለሁ። በመጨረሻም ቦሪስና ሰዎቹ ወደ እስር ቤት ገቡ። አንስቴዥያም ከወላጆቿ ጋር እንደገና ተገናኘች። አቶ ውሩቶም ቢሆን ከወንድሙ ጋር መስማማት ቻለ። የታንዛጋ ህዝቦች እንደገና ደስተኛ መሆን ቻሉ። ልዕልት አንስቴዥያም አዲሷ የታንዛጋ ገዢ ለመሆን ዘውዷን አደረገች። ከዛም ጊዜ ጀምሮ ልዕልት አንስቴዥያ ቀን ቀን ጥሩ ደግና በህግ የምትመራ ጨዋ ገዢ ስትሆን ማታ ማታ ፀሐይዋን ስትጠልቅ ግን ሱፐር ኤዥያ በመሆን ግዛቷን ትጠብቃለች። ውድ የግዕዝ ፌሪ ቻናል ቤተሰቦች የልዕልት አንስቴዥያ ታሪክ ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትተባበሩን እየጠየቅን በሌላ ታሪክ እስክንገናኝ ድረስ ግን መልካም ጊዜን ተመኘን።